ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? ብዙዎቻችሁ በጠየቃችሁት መሰረት እንግዲህ በኢኤምኤስ ቴሌቪዥንም ላይ ሰፋ ያለውን ትምህርት ሳቀርብ አሁን 3ኛ ዓመቴ ነው። ግን ለማንኛውም አጠር አጠር ያሉ ቲክቶክም ሌሎችም ሶሻል ሚዲያዎች ላይ የማወጣቸውን አይነት አጠር አጠር ያሉ ነገሮችን በዚህ በፋይናንሻል ሰርቪስ ኢንዱስትሪ ውስጥ ያለውን ነገር ይዤላችሁ ልቅረብ ብዬ ነው። እንግዲህ ላለፉት 25 ዓመታት የተለያዩ የነፃ አገልግሎቶችን ለኮሚኒቲያችን ሳቀርብ ቆይቻለሁ። በዛ እጅግ በጣም ልቤ ሙሉ ነው። ያለፈው ዲሴምበር ከብዙዎቻችሁ ጋር በሶሻል ሚዲያ ላይ አክብረነዋል። ካምፓኒው የቲ ፋይናንሻል ቤተር ቢዝነስ ቢሮ አክሬዲትድ ነው። ተጠያቂነት ያለበት ስራ መሰራት ስላለበት ሰዎች ምን አገኙ ብለን የምንንቀሳቀስበት እንጂ እኛ ምን አገኘን ብለን ለመንቀሳቀስ ሕጉም ስርዓቱም አይፈቅድም። እኔም ለረጅም ዘመን የኖርኩበት ወይም ያደግኩበትም አመጣጥ ለሰዎች ግድ የሚል ስለሆነ በዛ ሁኔታ ውስጥ ነው የምንቀሳቀሰው። ሁላችሁም እንደምታውቁት ሪል ስቴትን ከሪማክስ ጋር፣ ፋይናንሻል ሰርቪስን ደግሞ በየቲ ፋይናንሻል አክሬዲትድ በሆነ ሁኔታ በቤተር ቢዝነስ ቢሮ በዛ ሁኔታ እየተንቀሳቀስን ያለ ነው እና ብዙ የተለያዩ የተወነባበዱ ነገሮችን በላይፍ ኢንሹራንስ ውስጥ በየቀኑ ሪቪው እናደርጋለን። የብዙዎቻችሁን እንባ ለመዳበስ የተለያዩ ስካሚንጎችን ለማሳየት ለማስረዳት ጥረት እያደረግን ነው እና ቤዚካሊ ግን ላይፍ ኢንሹራንስ ሲባል ለኮሚኒቲያችን አዲስ ነገር ቢሆንም እንኳን ተርም ላይፍ፣ ሆል ላይፍ፣ ዩኒቨርሳል ላይፍ፣ ቫሪያብል ላይፍ እየተባለ በእነዚህ ውስጥ ከ1846 ዓመተ ምህረት ጀምሮ የጀመረ ቢሆንም እንኳን በየጊዜው እየተሻሻለ አሁን ላይ ላይፍ ኢንሹራንስ ዊዝ ሊቪንግ ቤነፊት ቢባልም ግን እነዛ ነገሮች ከየካምፓኒው ጋር ስታነጻጽሯቸው ለረጅም ዘመናት እንዳያችሁት ቪዲዮዎች እዚህ ላይ ለምሳሌ ወደ 444 የሚሆኑ ቪዲዮዎች ያለፈው 10 ዓመት ጀምሮ የተጠራቀሙ አሉ። ያለምንም ሞኔታይዜሽን ህብረተሰቡን እንዲጠቀምበት ሚዛናዊ የሆነ ነገር እንዲያደርግ ለመርዳት ያደረግኩት ነው። ስጦታ ከሽያጭ ጋር ይሄዳል ብዬ ስለማላምን ማለት ነው። ስለዚህ እነዛም በምታዩበት ጊዜ እንግዲህ ከዛ ዘመን ጀምሮ ሲለዋወጥ ዛሬ ላይ ሊቪንግ ቤነፊት ያለው መጣ ሲባል ተርሙም ሊቪንግ ቤነፊት ያለው አለ፣ የሌለው አለ። ፐርማነንቱም ደግሞ ኢንዴክስ ዩኒቨርሳል ላይፍ አለ፣ እንዲሁም ደግሞ ጋራንትድ አለ። 3 ደረጃ እንኳን ስታደርጉለት የሚከፈለው ገንዘብም እንደዛው እንደ ደረጃ ከፍ ከፍ እያለ ይሄዳል እና በዛ ውስጥ እንግዲህ ሰዎች እንደ አቅማቸው የሚያደርጉበት ነው እንጂ ገና ለገና ጎፈንድሚ ሊለመንልህ ነው እንዴት ነው ኢጎ ምናምን እየተባለ የተለያዩ ነገሮችን ማስፈራራት ሳይሆን ዛሬ የምትጠጡትን ቡና አቁማችሁ እያፋሸካችሁ እያላችሁ እያዛጋችሁ ፈጣሪን እያማረራችሁ እየደከማችሁም ደግሞ ቤዚክ የሚባለውን ነሰሲቲም አታችሁ የምታደርጉት ነገር አይደለም። ግን በጀቱ አለ ወይ በሚል ስለሆነ ስለዚህ ስለ ተርም፣ ስለ ሆል ላይፍ፣ ስለ ዩኒቨርሳል፣ ስለ ቫሪያብል ዊች ኢዝ ማርኬት ውስጥ አፕ ኤንድ ዳውን የሚል ሚኒመም ጋራንትድ ዴት ቤነፊት ኖሮት ግን ካሽ ቫሊዩ አፕ ኤንድ ዳውን የሚል ማለት ነው እና ሰፋ ያለ ነገር ስላለው ብዙዎቹም ከዚህ ቀደም ያሉት አሉ። ግን እንደዚሁ አጠር ያለ የ5 ደቂቃ ከዛም በታች የሆነ ገፋም ካለ ደግሞ 10 ደቂቃ የሚሆን እያስኩኝ በየሳምንቱ ይዤላችሁ ብቅ እላለሁ። ለማንኛውም እዚህ ላይም እንደዚሁ አጠር ያለ ነገር አደርጋለሁ። ግን በአብዛኛው ትምህርቶች ያለፈው 3 ዓመት ኢኤምኤስ ቢዝነስ ዊዝ የቲ ፋይናንሻል በሚለው ይዤ ብዙ ነገሮች ቀርብ ያለሁኝና እዛም ላይ ገባ እያላችሁ ብታዩት የእኔ ጊቪንግ ባክ ቱ ኮሚኒቲ ስለሆነ ከየትኛውም ቻናል የማገኘው ነገር ስላለ ሳይሆን የማደርገው አይ ጀስት ዋና ጊቭ ባክ። አዌርነሱ ያላቸው አይምሯቸውን ከልባቸው ጋር ተጠቅመው በውሳኔያቸው የማይጸጸቱ እህቶችን ወንድሞችን ለማፍራት የማደርገው ጥረት ስለሆነ በዛ እያዝልኝ ማለት ወዳለሁኝ። የሚቀጥለውን ቪዲዮ ሰራላችኋለሁ ተንተን ባለ ሁኔታ። ይህንንም ካያችሁት በኋላ ስለዚህ ነገር የቲ ስለዚህ ብትሉኝ በእነዚህ 2 ኢንዱስትሪዎች ውስጥ ያሉትን ለማስረዳት ያለኝን ለመስጠት ሁልጊዜም የልቤ መሻት ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ እህታችሁ የቲ ነኝ ከየቲ ፋይናንሻል። በያላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን አብዝቶ ይስጣችሁ። መልካም ጊዜ ይሁንላችሁ። ደህና ሁኑ።